ሰላም እንዴት ናችሁ? ውድ ቤተሰቦቼ ይቅርታ ዛሬ ጠጅ ለመስራት ያቀረጽኩት ቪዲዮ ነበረ። ያጋጣሚ የልጆች ድምጽ ስላለው ያው ለቅላችሁ አልቻልኩምኝና ይህን ጠጅ የሰራሁት በጣም ደስ የሚል መንገድ ነበረ፣ ግን የእናንተ ያለ መድረሱ በጣም አዘኛለሁ። ያው ልጆች ያለበት ቤት ግድ ነውና እዚህ ውስጥ ያለው ማር፣ ስኳር እና ጌሾ ነው። እንዴት ነው የምታደርጉት? ስኳሩን ያው ማሩን ብትገዙት ግዴታ ስኳር አለው ኢትዮጵያ ካልሆነ በስተቀር እንደዚህ ውጭ ሀገር ያላችሁ ከሆነ ስኳሩን ታቀልጡታላችሁ። መጀመሪያ ልክ ይሄ ለጣፋጭ ነገር ከረሜል እንደሚሰሩበት ማለት ነው። ታቀልጡትና ውሃ ትጨምሩበት። ያው ስኳሩ ይሟሟል። ወርቃማ ከለር እስከሚሰጣችሁ ድረስ ግዴታ እንትን ማለት አለባችሁ። በሳት ላይ ማቅለጥ አለባችሁ። ከዛ በኋላ የምትፈልጉት የማር መጠን ትጨምራላችሁ ማለት ነው። አብራችሁ ትንሽ ትክትክ ካደረጋችሁ በኋላ ከአንድ 5-10 ደቂቃ ድረስ ከዛ በኋላ የጌሾ እንጨት ነው የሚፈለገው። ጌሾቹን በደንብ አጥባችሁ ማሩን ስኳሩን አንድ ላይ አድርጋችሁ ትንሽ ታበስሉታላችሁ። ከ5 እስከ 10 ደቂቃ ማለት የጌሾውን ጣዕም እንዲወጣ ነው። ጊዜ ካላችሁ ከአንድ ወር ያላነሰ ጊዜ ካላችሁ አትቀቅሉት ጌሾውን። እኔ ግን ትንሽ ቀኑ 15 ቀን ብቻ ስለሆነች ቶሎ እንዲፈጥንልኝ ብዬ ጌሾውን አብሬ ቀቅዬዋለሁኝ ከማርና ከስኳሩ ጋር ማለት ነው። ከዛ በኋላ ቶሎ እንዲፈጥንላችሁና ኃይለኛ እንዲሆን ትንሽዬ እርሾ ታደርጉበታላችሁ። እርሾውን አድርጋችሁ ባላችሁ ነገር አጥናችሁ እቃችሁ ኮንቴነሩ እዚህ ማስቀመጫውን ብረት ነገር ባይሆን ጥሩ ነው። እንደዚህ ብርጭቆ ነገር ቢሆን ጥሩ ነው። ይፈነዳልን ብላችሁ ስለማትጨነቁ እንደዚህ አይነት ካላችሁ ባይነኝ ግን ባላችሁ ተጠቀሙ። ሁለተኛ ነገር ጌሾውን ያንኑ ቀን መጨመር ያለባችሁ። አንዳንድ እህቶቻችን ከማሩ ከውሃው ከበጠበጡት ካስቀመጡት ከ3 ቀን በኋላ ጌሾውን ይጨምራሉ። ያንን ማለት ያው መጥፎ ነው እያልኩ አይደለም፣ ግን ሲከፋፍቱት ግዴታ አየር ይገባበታል። ስለዚህ እንዳትከፍቱት። ያንን ቀን ሁሉም ነገር ጨማምራችሁ ከዝናችሁ ስታስቀምጡት በጣም አሪፍ ነው። ለምን ከዚህ በፊት እኔ ሞክሬዋለሁ እና ይሄን ይመስላል። ከዛሬ 15 ቀን በኋላ እስቲ ምን እንደሚመስል እናየዋለን። ለከለር ከፈለጋችሁ ትንሽዬ እኔ እርድ ትንጥዬ በስኳር በቡና ማንኪያ ትንሽዬ እርድ አድርጌያለሁ። ለጣም ከፈለጋችሁ ደግሞ ትንጥዬ የሎሚ ልጣጫውን ብታረጉበት ደግሞ የበለጠ ጣዕም ይኖረዋል እና እንድትሰሩት እያልኩ ነው። አመሰግናለሁ። ይቅርታ ያኛው ቪዲዮ ግን ልጭነው አልችልም። ለምን የልጆች ድምጽ ስላለ ትንሽ ያው ችግር ነው። በተረፈ አመሰግናለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉን። እናመሰግናለን። ሰላም እንዴት ናችሁ? ውድ ቤተሰቦቼ ይቅርታ ዛሬ ጠጅ ለመስራት ያቀረጽኩት ቪዲዮ ነበረ። ያጋጣሚ የልጆች ድምጽ ስላለው ያው ለቅላችሁ አልቻልኩምኝና ይህን ጠጅ የሰራሁት በጣም ደስ የሚል መንገድ ነበረ፣ ግን የእናንተ ያለ መድረሱ በጣም አዘኛለሁ። ያው ልጆች ያለበት ቤት ግድ ነውና እዚህ ውስጥ ያለው ማር፣ ስኳር እና ጌሾ ነው። እንዴት ነው የምታደርጉት? ስኳሩን ያው ማሩን ብትገዙት ግዴታ ስኳር አለው ኢትዮጵያ ካልሆነ በስተቀር እንደዚህ ውጭ ሀገር ያላችሁ ከሆነ ስኳሩን ታቀልጡታላችሁ። መጀመሪያ ልክ ይሄ ለጣፋጭ ነገር ከረሜል እንደሚሰሩበት ማለት ነው። ታቀልጡትና ውሃ ትጨምሩበት። ያው ስኳሩ ይሟሟል። ወርቃማ ከለር እስከሚሰጣችሁ ድረስ ግዴታ እንትን ማለት አለባችሁ። በሳት ላይ ማቅለጥ አለባችሁ። ከዛ በኋላ የምትፈልጉት የማር መጠን ትጨምራላችሁ ማለት ነው። አብራችሁ ትንሽ ትክትክ ካደረጋችሁ በኋላ ከአንድ 5-10 ደቂቃ ድረስ ከዛ በኋላ የጌሾ እንጨት ነው የሚፈለገው። ጌሾቹን በደንብ አጥባችሁ ማሩን ስኳሩን አንድ ላይ አድርጋችሁ ትንሽ ታበስሉታላችሁ። ከ5 እስከ 10 ደቂቃ ማለት የጌሾውን ጣዕም እንዲወጣ ነው። ጊዜ ካላችሁ ከአንድ ወር
ያላነሰ ጊዜ ካላችሁ አትቀቅሉት ጌሾውን። እኔ ግን ትንሽ ቀኑ 15 ቀን ብቻ ስለሆነች ቶሎ እንዲፈጥንልኝ ብዬ ጌሾውን አብሬ ቀቅዬዋለሁኝ ከማርና ከስኳሩ ጋር ማለት ነው። ከዛ በኋላ ቶሎ እንዲፈጥንላችሁና ኃይለኛ እንዲሆን ትንሽዬ እርሾ ታደርጉበታላችሁ። እርሾውን አድርጋችሁ ባላችሁ ነገር አጥናችሁ እቃችሁ ኮንቴነሩን እዚህ ማስቀመጫውን ብረት ማለት ብረት ነገር ባይሆን ጥሩ ነው። እንደዚህ ብርጭቆ ነገር ቢሆን ጥሩ ነው። ይፈነዳልን ብላችሁ ስለማትጨነቁ እንደዚህ አይነት ካላችሁ ባይ ነኝ። ግን ባላችሁ ተጠቀሙ። ሁለተኛ ነገር ጌሾውን ያንኑ ቀን መጨመር ያለባችሁ። አንዳንድ እህቶቻችን ከማሩ ከውሃው ከበጠበጡት ካስቀመጡት ከ3 ቀን በኋላ ጌሾውን ይጨምራሉ። ያንን ማለት ያው መጥፎ ነው እያልኩ አይደለም፣ ግን ሲከፋፍቱት ግዴታ አየር ይገባበታል። ስለዚህ እንዳትከፍቱት። ያንኑ ቀን ሁሉም ነገር ጨማምራችሁ ከድናችሁ ስታስቀምጡት በጣም አሪፍ ነው። ለምን ከዚህ በፊት እኔ ሞክሬዋለሁ እና ይሄን ይመስላል። ከዛሬ 15 ቀን በኋላ እስቲ ምን እንደሚመስል እናየዋለን። ለከለር ከፈለጋችሁ ትንሽዬ እኔ እርድ ትንጥዬ በስኳር በቡና ማንኪያ ትንሽዬ እርድ አድርጌያለሁ። ለጣም ከፈለጋችሁ ደግሞ ትንሽዬ ትንጥዬ የሎሚ ልጣጮን ብታረጉበት ደግሞ የበለጠ ጣዕም ይኖረዋል እና እንድትሰሩት እያልኩ ነው። አመሰግናለሁ። ይቅርታ ያኛው ቪዲዮ ግን ልጭነው አልችልም። ለምን የልጆች ድምጽ ስላለ ትንሽ ያው ችግር ነው። በተረፈ አመሰግናለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉን። እናመሰግናለን።